ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ያላችሁ ብያለሁ። ሰላማችሁ ብዙ ትርፍ ይበልልኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ውዶችዬ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀናነት ነው ውዶችዬ እና ውዶችዬ ሰሞኑን ልንገራችሁማ አንድ 60 ዓመት ሴትዮና የ25 ዓመት ጎረምሳ ተጋብተው ነበረ። ማሻአላ ተባረክላ። እኛም ማሻአላ ተባረክላ ተስፋ ለን የመዳም ቀሞች እንደኔ ብር እያባረራችሁ እስከዛሬ ያላገባችሁም እኛም ተስፋ አለን ምናምን ብያችሁ ነበር ማለት ነው። እናንተ ማርዬ ሽትዬ ሲባባሉ ከርሞ እንደሞ እንደገና አረ እንደው ምን ልበላችሁ እንዲያላይሽ እንዲያታይ ይባባላሉ በሚዲያ ማለት ነው። አላህ እንደዚህ አይነት ነገር አላህ ይሰውራል። ለገንዘብ ብሎ ከሚቀርበን ወንድ አላህ ያርቀን። እኛም ደግሞ ለገንዘብ ብለን ከምንቀርበው ወንድ አላህ ይጠብቀን ውዶች ማለት ነው። እኔ የምለው ሴትዮዋ እኔ ወይኔ ክታሳስን የምትሉ የመዳም ቀማሞች ማለት ነው። ጤነኛ ናችሁ? ጤነኛ ናችሁ? የማሳዝነው ስኔታችሁ የማሳዝነው ስኔታችሁ እና ሴትዮዋ ምን ጠብቃ ነበር? በነገራችን ላይ የልጇ ልጅ ነው የሚሆነው እና ከልጇ ልጅ ጋር አገባሁት ሞኩልህ ከርኩልህ ስትል የነበረ ሴትዮ አሁን ታዲያ ልጁ የፈለገች ማረገችለት በቃ ጥሯት ሄደ። ምንድነው ማካበድ ካላስ እና ታዲያ ባል ሆነኛ ባና ያገባችሁ። አንዳንድ ጊዜ ወንዶች በእድሜያችን ብናገባው ግን ጥሩ ይመስለኛል። በተለይ ወንዱ ከፍ ቢል የተሻለ ይመስለኛል። ታስበው ማለት ነው። ከአስተሳሰብ ማንጣር ነው ከኔ አንጣር ነው ማለት ነው። እንግዲህ ትምህርቱ ወሰዱ። ብዙዎቻችሁ ትምህርት ወሰዱ ትባላላችሁ። ትምህርት ወሰዱ ትባላላችሁ። ትምህርት የሚወስድ የለምና እንግዲህ የስንት ሚሊዮን መኪና ይዞ ጠፋ እና ምን በወጣው ታሮጊት ጋር እንዴት የሚሆን ይፍች ኸይር ኢንሻአላህ ገና ወጣን ነው እናሻ ስንት ቆንጆ የሚያማልልበት ላይፍ ላይ ነው ያለው መሰላችሁ። እና ለማንኛውም እንግዲህ ማዘርዬ አላህ ሶብሩን ይስጥሽ። እንግዲህ አላህ የተሻለ ነገር በቃ ከሱ የበለጠውን ይስጥሽ። ምን ነው ሻ ወንድ ይመጣል ይላል ወዲያው ቀውን ማለት እንዴት ያረረ ሰው ብሄር ሰው ይመጣል፣ ግን የዛኔ ሰው ይቦታ አይተካላችሁ። እርግጥ ሰው ብሄር ሰው ይመጣል እና እኔ በቃ ገርሞኝ ነው ጉዶች ይሆን ማለት ነው። እና ሴትዮዋ ኮሜንት ስር እየገባችሁ አይዞሽ የምትሉት የመዳም ቀውጥ ጤነኛ ናችሁ? መጀመሪያ ሴትዮዋ እሱን ስታገባው ምንድነው ከሱ ምን ነበር የጠበቀችው? ባለ እንዴ ሄደች ገና ወጣ ነው። ሴትዮዋ ትልቅ ሰው ነው እናቱ ነው እንጂ እኔ ራሱ ወላሂ ምን አይነት ትውልድ የዘቀጠ ትውልድ ላይ እንዲያረፍ እኔ ራሱ በጣም ነው። ምክንያቱም ከእናሱ ጋር ለብር ብሎ እንደው አፏት እንኳን ሲወላ እንደው ይቅርታ አድርግልኝና ማለት ነው እዛ እንደው አብሯት እንደው እንትን ሲል ራሱ አይሰቀጥም። ወላሂ ነው ገና ወጣ እነሱ ነገር አንዳንድ ጊዜ እኛ ሴቶች ወላሂ አንዳንድ ጊዜ በእኛ ስራ እንኳን ሰውና ሸይጣን ይቀናብናል። ግን አለ ይጠበቅ ከእንደዚህ አይነት ታንኮሎጆች ለሰው ላይ ነው ማለት ሸይጣን ይቀናብናል በእኛ ማለት ነው። እኛ በሴቶች እንኳን ሰው ነው ሸይጣን ይቀናብናል። እኛ ለሸር ካሰብናል ሰው ለመጣል በቀላሉ እንጥረዋለን። እና እኔ በምን አይነት ሁኔታ እንደቀረበችው እሱ ራሱ እንደቀርቡ እንዴት እንዳወራት እኔ በጣም ያዕጅበኝ ወላሂ እስካሁን ድረስ ራሱ ማለት እኔ ወላሂ ምን ቢሆን ልብ ካወደደ እንግዲህ አልፈልግም። እና እናንተ ምን ትላላችሁ? በጣም ያሽባል። እና አሁን ላይ ሚዲያ ላይ ወጡ መነፋረቅ ምናምን ስትጋቡ በሚዲያ ስትፋቱ በሚዲያ አሁንስ ያገባን እኛ ራሱ ወንጀል ገባን። ወዲያ የራሳችሁ ወንጀል አሷን እንደሞሰው ወንጀል እንደው ደቂቃ ነው ማለት ወላሂ አለ ወላሂ አላህ ነው ጭነት በጣም ነው። ስትፋቱ በሚዲያ ስትጋቡ በሚዲያ አላ የሆነ ነገር እኮ ልሽ አይነ እኮ ጥሩ አይደለም። ደበቅ ማድረጉ ኸይር ነው ወላሂ ማለት እንደው ሁሉንም ወሊ ባትሉ ነው ጥሩ መስለኝ እንደኔ ማለት ጥሩ አይደለም። ጥሩ አይደለም ኮሜንት ላይ ጻፉ።
እንዴ ደበቅ ማድረግ ኸይር አይደለም እንዴ? በአላህ ማለት አሁን ላይ ሁሉ ነገር በሚዲያ ነው። በቃ ሁሉ ነገር ለታይታ፣ ሁሉ ነገር ለካሜራ። እናንተ ላይፋችን ለካሜራ ሞት ሰው ሲሞት ራሱ በፊት ይለቀስ ነበር። እኔ የማውቀው ማለት ነው። ወይኔ ወየው ሲል ነበር። አሁን ላይ በካሜራ ሜካፕ ተቀብተው ጨቢስ ተቀብተው ይሄዳሉ። ለምን ካሜራ አለ? ለምን የዘግዝ እንትን እንዲያንን እያሉ ማለት ነው። እና አላህ ይጠብቀን ምን አይነት ዘመን እንደደረስ እና ለማንኛውም ማዘርዬ አብሽሩ፣ ቻል አድርጉት። አይዞህ ማማዬ። አዎ ሸቃሊት እንግዲህ የመዳም ኩሽና እና በእድሜያችሁ አግቡ። ደስ የሚለው ነገር በእድሜ ስትጋቡ ነው። ቢያንስ እናንተ የ30 ዓመት ተሆናችሁ ደግሞ የ32 ዓመት፣ የ33 ዓመት፣ የ34 ዓመት ከሆነ ዲህና ነው። ይሄ አሁን እንግዲህ ቢያንስ 4 ዓመት 5 ዓመት ተበደተሽ አልሐምዱሊላህ ሸጋዲያ ነው ዓለም እና ለማንኛውም እኔ ወስደራቸዋለሁ። ይሄ ውድድር ማረጋችሁ እኔ ነገሩ በጣም ስለገረመኝ ነው ወላሂ። ለጊዜ ሱብሃንአላህ ላይ ይጠብቀን ከእንደዚህ አይነት ነገር ላይ ነው የምላችሁ። እኔ በጣም ነው ሴትዮዋ ምን ብዙ ማለት አዘነችኝ። እኔ ግን አላዘንኩም። በነገራችን ላይ ያዘኑት የሳቁት ይደርሳል፣ የጠሉት ይወሳል ያላገረ ሰውና መሳቅም አልፈልግም ነው ማዘንም አልፈልግም ነው። መካከለኛ ተሰዝኑ 25 ዓመት ጎረምሳ ላይ የ60 ዓመት ሴትዮ ብልጥጥ ሲሉ ወዲህ ላይ ታዲያ ወደታች ላያቸው ነበር እንዴ? ደግሞ ወንድ ልጅ ነው በዛ ላይ እናቴ እንዲህ የምትሆን የሚፈልገው ኸይር ወላሂ ሰላማትኩም። ኧረ ወይኔ እናንተ ተመጣጣችሁ ማለት ነው። ራስ አፈሩኝ ዋቂ ማለት ነው ማዘርዬ እና ከባድ ፍቅር ሲያጫውታቸው አሁን ደግሞ ዱላ አጫውታቸው ማዘርዬ። ለኛ ለሸቃሊት እንትን አይዲያ ሆኑ ተዋቸው። አይዲያ ሆኑ የታባቱ ይሁን አላማቸው ይሁን። አዎ እሱ አሁን እያዘ የታባቱ እያዘ ማደኛ ማውጣት ነው። መኪናይቱን ግን ይዟን ነው ሄዶ ብለዋል። አጂብ እኮ አጂብ ወላሂ ያለንበት ጊዜ ግን በጣም ያሳዝናል። ወላሂ ማለቴ ሰው ለሰው የሚተዛዘንበት ጊዜ አይደለም ያለነው። አሁን ላይ በጣም ከባድ ነው። ወላሂ ማንም ለማንም ማንም ለማንም በአቋራጭ ክብረትን የሚፈልግ ትውልድ፣ ስራ ተክቶ የማይሰራ ትውልድ ያለን ትውልድ ማለት ነው። የሆነ መሽለጥለጥ የሚያበዛ ትውልድ፣ የሆነ በቃ ከአንዱ ወገን ጠጋ ብሎ በቃ የሆነ በየት ላግኝ ገንዘብ አፈር ብላ እንዴት ሰርተህ ጥረህ ግረህ ብላ አገኝ ራሳው ያንተ መስል የሴት ብር ከመመልከት የሴት ብር ደግሞ አውዝ ብላ እኛ ሴቶች ሲመጣብን ራሱ ጥርር ሙልጭ ነው የምናደርጋቸው። አውዝ ቢላ